This is ዲናኦል ኬና ሰኢድ ማለት ነው። የመጀመሪያ ስሙ በነገራችን ላይ አክስቱ ያወጣችለት ዲናኦል ነው። ዲናኦል ይሄ ዲናኦል ነው። ፊራኦል ማለት ደግሞ ይሄ ነበር። ከዛ ፊራኦል ማለት ከዘመድ ሁሉ በላይ ማለት ነው። አክስታቸውን ያወጣችላቸው። ከዛ ሰው መወዛገብ ጀመረ። ፊራውን ነው ፊራኦል። ኦሆ ይሄ ስም ሁሌ ፈትዋ እየተሰጠበት ሊኖር ነው። አልችልም አልኩና ምን አረኩት? ኦብሳ አልኩት። ፊራኦልን ፈትዋ ስሰጥ ከመውል ትርጓሜ ስሰጥ ከመውል ሌላ ስም ይሻለዋል ብዬ ኦብሳ አልኩት። እውነትም ኦብሳ ነው እሱ። እቺ ደግሞ ሐውለት ትባላለች። ከዛም ዲናኦልና ፍራኦል ከተወለዱ በኋላ 7 ዓመት ቆይታ የተወለደች ብርቅዬ ሴት ናት። እሷ ነች ሶስተኛ የወጣች። አው ሶስተኛ ነች። ሐውለት እኔ አንደኛ ወጣው፣ እሱ ሁለተኛ ወጣ፣ እኔ ደግሞ ሶስተኛ ወጣ። በመጀመሪያ መሺአቱላህ ብያት ነበረ። ከዛ እናትየዋ ቆይ የሚመጥናት ስም አለ አለች። ስላት ሐውለት እና ኢማን አክስቷ ደግሞ ኢማን አወጣችላት። በነገራችን ላይ ኢማን የሚለው ስም ከ7 ዓመት በፊት ሴት ከተወለደች ኢማን የሚል ስም ሰይማለሁ ብላ አክስት ቃል ገብታለች። በዛ መሰረት ሙከራ ሲደረግ እንዴ ምን ተደርጎ አለች እናትየዋ። ከዛ እኔ ያስቀመጥኩት ስም ሐውለት ይባላል። ሐውለት ማለት ፈትዋ ይሰጥበት ምንድነው ትርጓሜው ምንድነው? ዝም ብሎ ስም ማውጣት በነገራችን ላይ አይሆንም። ትርጉም ያለው ስም ያስፈልጋል። ብርቱ ሴት፣ ጠንካራ ሴት፣ የቤቷ አለኝታ የሆነች ሴት ማለት ነው ሐውለት ማለት ብላ ቁጭ። ከዛ ስሙ ተቀባይነት አገኘ፣ ጸደቀ ስላችሁ እኮ ዝም ብሎ መጽደቅ አይደለም። ሐዊ ተብሎ እስከ መቆላመጥ የደረሰ ስም ሆነ። ሐወኒም ማለት ይቻላል፣ ሐዊም ማለት ይቻላል። ሲቆላመጥ ነው በነገራችን ላይ እንጂ ሙሉ ስሟ ሐውለት ነው። አዎ ሳጋ ካልሄድኩ ብላ ግግም ስትል ወደ ኦብሳ ጋር አዛወርናት። ሐውለት ሰይድ ከኦብሳ ሰይድ ጋር አንድ ጋር ቁጭ ብለዋል። አዎ ሐዊትያ ሐውለት ኬና ማለት ይሄ ነው በነገራችን ላይ አጠገቡ ነው። ዲናኦል ያልኳችሁ ማለት ነው። ይሁት ይፍሮል ማሻአላ ሐውለት ምን ትያለሽ ታዲያ? ሁለት ወንዶች መሀል ለማደግሽ ዱኬ በላ